አገልግሎቱን ትተህ ነው ፓስተር ሬንጀር የለበስከው ነው የኢየሱስ ወታደር ነኝ ምናምን እንደማለት ነው። ቃልም ደረሰማይ ለፍቅራችን መነሻ ወላካሎ ሄሎ የትኛው ነው ውሸታም ሙያተኛ? ሁሉም መንግስት ሰራተኛ ውሸታም ነው። ማንኛውም ቀለም የለኝ ፈረቁም ነው ማርያም ቃላው ለነው ምን ነው የልቤን ማድረግ የምችለው መመረቁ ነው። ሶ እንመርቀዋለን። አሜን ትላላችሁ። ከልቤ እንዲደርስለት እንፈልጋለን። ምርቃቴ ናሆሜ የነካከው የረገጥከው ይለምልምልህ። አሜን አሜን። እግዚአብሔር አምላክ ከፊት ይቅደም። አሜን። ሞገስን ፍቅርን አያሳንስብ። አሜን አሜን አሜን። እግዚአብሔር አምላክ እቤት አንኳኩቶ ይግባ። አሜን አሜን። ከገባን በኋላ አንተ የጓዳን የጎደለን የቸገረን የልብህን ጠይቀው ነገረው። እሱም ይቀበል እሱም ይሙላል። ወንድሜ አሜን አሜን አሜን። ፈጣሪ አምላክ ዝም አይበለ። ድንገት ዝም ካለ ዝምታው ልክ እንደ ኢዮብ ይሆንልህ። እጥፍ ድርቡን ሊሰጠው ይሁን። ቤተሰቦችን ጤና ያርግልህ። አሜን። ያረከውን ነገር በምትወደው ሰው እግዚአብሔር አምላክ ይካስ፣ በቤተሰቦች ይካስ። ወንድም የተባረከ ትዳር ይስጠው። ወደፊት በተባረከ ልጆች እግዚአብሔር ይባርክ። እንደዚህ ግሎ እንዳረክ እግዚአብሔር አምላክ ልጅነትን ባርኮልህ እግዚአብሔርን አስቀድመ ከፍ የምትልበትን ዘመን ይስጥ። መድረክ ላይ መድረክ ላይ ወጥተህ ለምስክርነት እንድትበቃ ያርግ። ይሄን ያረጋው እግዚአብሔር ነው እንድትል እግዚአብሔር ይፍቀድልህ ወንድም። አሜን። ናሆም ተለወጠ ሳይሆን ናሆምን እኮ እግዚአብሔር ለወጠው ይባል። ናሆም ተቀየረ ሳይሆን ናሆምን እግዚአብሔር ቀየረው ይባል። በሚሰራው ስራ ሁሉ የእግዚአብሔር ነገር ይታይበት። እግዚአብሔር ይመስገን። የናሆም ዛሬ እንዲሆን እግዚአብሔር እንድናመሰግነው አድርጎናልና ናሆምን እንኳን ለዚህ ቀን አበቃችሁ። እግዚአብሔር ያክብራችሁ ሁላችሁም። ናሆሜ በጣም ወድነኝ የኔ አባት። ታናሽን ብትሆን በጣም መሰማ ማከብረልኝ ነው። በጣም ነው ወድ እግዚአብሔር አምላክ ያኔ አንድ ስልክ ደውለ የነገርከኝ ዘላለም ከልቤ አይጠፋም። በጣም ነው ወድ እንኳን ለዚህ ቀን አበቃ። ከዚህ በላይ ይጨምር። በሐረር ከተማ ለጋብቻ ሽምግልና የላከው የኤሌክትሪክ ባለሙያ ሽምግልና በላከበት ቀን ኤሌክትሪክ ሲጠግን ህይወቱ አለፈ። በሐረር ከተማ ጋብቻ ለመመስረት ሽምግልና ወደ እጮኛው ቤተሰቦች ልኮ የጋብቻው ጥያቄ እሺታ ባገኘበት ቀን የኤሌክትሪክ ጥገና እያደረገ ያለ ከኤሌክትሪክ ምሰሶ ላይ ወድቆ ህይወቱ አልፏል። ምሩ መጽሐፉን አቀብኝ እስቲ። እሺ በር ላይ ቆሜያለሁ። ወዴት ነው የምትሄጂው? ለካሊብ ቃል አቀብላለሁ። እንዲሆነሽ የትም አትሄጂም። ማንን ክፉ ሰው ለማስባል አንቺ ቃል ነው ይሰጣዋል። ሰባካል ጓዳውን ሸፋኝ አለረፍት አገልጋይ። ደህና ዋልክ ጆ? ይሄው። ምሩ ምን ሆና ነው? ማናገራት ነገር ነበር። ጥራት እስቲ። አሟት ጋደም ብላለች። ሌላ ቀን ተወራታለህ። ይህ ሰይጣን ዛሬ መታት ማለት ነው። ወይኔ ጓደኛዬ ዘነጋት ሞግዚት ረዳት እናት የሆነች ማዳሰናት። ወይ ይህ ሰይጣን መቶሽ ነው? በጣም ተጎድተሻል እንዴ? አዎ ምን ደህና ነሽ? አሟታል ብዬ ነበር። ነገ ትደውልላታለህ። በቃ መውጫ የሌለው ህይወት ምን ትሆን? ድረስ በቃ ወይ ዓለም ዝብርቅ ከለም ደሃ ጥቁር ጉንዳን ከያዘ አይለቅም፣ ከለቀቀም እሾኩን እዛው ትቶ ነው የሚነቅ። ሰው ያለ ምክንያት ደሃ አይሆንም ብራዘር። ሰው ያለ ምክንያት ደሃ አይሆንም እነግርሃለሁ። ሁላችንም ራቁታችን የመጣን ሰው ያለ ምክንያት ደሃ አይሆንም። የሆነ ጉዳይ አለ ወይ አመሉ ወይ አመሉ ነው ደሃ ያደረገው። ከዛ ሲቀጥል ስንፍን በርም ያልሆነ ጉዳይ ላይ ከፊት አለን። ማንም አይቀድመንም። ቶሞካ ለመግባት ማንም አይቀድመንም። ቃተኛ ለመዞር ማንም አይቀድመንም። ከተማው ላይ መጋኛ የመጣ ውሻ ይመስል ለመዞር ማንም አይቀድመንም። ከዛስ ህይወት ላይ ውራ፣ የቤት ኪራይ ላይ ውራ፣ ድህነት ላይ አንደኛ
ለቃቃሚ አልሰማችሁም ያልኩት ለቃቃሚ ሀብታም ፊደሉ 4 ነው። ሀብታም ድሃ ግን ፊደሉ 2 ነው። ድሃ አፍ እየከደኑ የሚነገሩ ቃላቶች አሉ። ድሃ የሚለውን ቃል ለመናገር አፍ ይከፈታል። ሀብታም ብሎ ሲናገሩት ግን ከንፈር ይዘጋል። የኔ ልጆች በድሃ ላይ የማይከፈት አፍ፣ ሀብታም ግን ዝም የማይል ከንፈር የለም። ድሃ ጥበብ ቢናገር የሚሰማው የለም። ድሮ ጥበብ ተድሃ ነበርሽ ማን ሊሰማሽ ይባል ነበር። ባለጠጋ ወዝም ለዛም የሌለው ነገር ቢናገር እንኳን የዓመቱ ምርጥ አባባል ይባልለታል፣ በማስታወሻም ይያዝለታል። ነገር ግን የኔ ልጆች የሰው ልጅ ምንም ነገር ይዞ ወደ ምድር አልመጣም፣ ምንም ነገር ይዞም አይሄድም። ነገር ግን ይህን ረስቶ ይኮራል። ድሃ ብሎ ለመሳደብ ይቸኩላል፣ ሀብታም ብሎ እጅ ለመንሳት ይሯሯጣል። ድሃ በትክክል የሚጠላውን ያውቃል፣ ሀብታም ግን ወዳጁንና ጠላቱን ማወቅ አይችልም። ባለጠጎች ቁም ነገርን ተድሃ፣ ድሆችም በረከትን ተሀብታም እንዲካፈሉ ተላይ ተወስኗል። የኔ ልጆች የብልጥግና መንገዱ ጥሮ ግሮ መስራት፣ ጎንበስ ብሎ መልፋት፣ ከፈጣሪ ጋር መስማማት ይፈልጋል። ምክንያቱም ብልጥግናና ሀብት ተትጋትና ተፈጣሪ የሚሰጡ ናቸው። እንቁላል አይገዛ ነውር ነው። ዶሮ ስንት እንደሚገዛ ታውቃለህ? እንትኖች የገበሬዎች ማህበር ሊቀመንበር ያለበት ቱሉ ቡጤ የምትባል ቦታ ላይ 20 ሳንቲም 30 ሳንቲም ነው ዶሮ። እንቁላል አይገዛ ነውር። ይገመን ስለ አንተም ባላ ቅድሜ ያጥር ነበር ጌታ 41 ራሱ አልደረስም። እኔ 35 ዓመቴ ነው። ይዳን ተደውሮ ከሀገር ቆጣ ነው ከተሰደርክ ነው መንሱር። እኔ ራሱ 32 ዓመቴ እኮ ነው። ኖ አንተ ትልቅ ሰው 3 ዓመት በልጣለህ። ኖ ትልቅ ሰው ነህ አንተ እንዴ! በጣም ትልቅ ሰው ትለኛለህ ጭራሽ። ኖ አንተ 45 ዓመት ነው። ታዋሪ የዛሬ 3 ዓመት ላይቭ ገብተህ ቢሮ ስትመጣ ምን አክል ነበር? ንገረኝ። ጮጫ ነበርኩ? እንዲሁ ነው የምትመስለው። ይቅርታ መንሱሬ፣ ግን እንዲሁ ነው የምትመስለው። በቃ ፍሪጅ ውስጥ እኮ ነው የምትኖረው አንተ። አሊታ ፍሪጅ ውስጥ እኮ ነው። ፎኒያስ እንዴት አለ? ሰላም ነው ወይ? ሁሉ መልካም ነው? እግዚአብሔር ይመስገን። አገልግሎቱን ትተኸው ነው ፓስተር ሬንጀር የለበስከው ነው? የኢየሱስ አሁን ይሄ አንደኛ መስቂያ ይፈልጋል። ኦኬ ለካሱ ማለት መስቂያ ነኝ እያልክ ነው? ምን ነው ያው እኛ ደግሞ ገንዘብ ስላለን ከመስቂያ ላይ እያወረድን ነው የምንገዛው። ካለበት አለ እኔ እንኳን እኔ ቆንጆ ምለኝ የለም የኔ ቆንጆ ምል የወንድ ድምፅ አልሰማሁም። እግዚአብሔር ነገሩን ዘጋው። ለምን? ልቤ በጣም ክፍት ስለሆነ እንዳልጎዳ፣ አገልግሎቱን እንዳልተው፣ ጌታ እንዳልሰደብ እዛ በቃ ጌታ ነገሩን ዘጋ እና ሰርፕራይዝ አረግሻለሁ አለኝ። ባቆብቀኝ አለኝ። እንዴ እሺ በቃ ብዬ ጌታ ሆይ 4ኛ ወር ገባው። ጌታ እግዚአብሔር ሰው ጠራው አለ። ሰውዬ ተኝቶ ነው። ተኝቶ ከሆነ ቀስቅሶ እሱ እንዳኝ የጋረደ ነገር ይከፈል። ምንድነው? ወሩ ደረሰ ይላሉ። አንተን ኃይለአብ ንጋቱ ሊራንሶን ባል አድርጌ ስቀበል ቤተክርስቲያን ለክርስቶስ እንደምትገዛ ወይንም በቀድሞ ዘመን ቅዱሳን ሴቶች ለባሎቻቸው ጌታዬ እያሉ እንደተገዙላቸው ልገዛልህ፣ ላከብርህና በሚያስፈልገው ሁሉ ምቹ ረዳት ልሆንልህ፣ በህይወቴ ዘመን ሁሉ በፍርሃትና በታማኝነት በአንተ ብቻ ጸንቼ ለመቆም ሁሉም በህይወት በሚጠብቅ በእግዚአብሔር መልካሙን መታመን በመሰከረ በጌታችን በኢየሱስ ክርስቶስ በቅዱስ መላእክትና እዚህ በተሰበሰቡ ምስክሮች ፊት ቃል እገባልሃለሁ። እኔ ኃይለአብ ንጋቱ ሊረንሶ አንቺን ዶክተር ቱሚም ጣሰው ይረናል ሚስቴ አድርጌ ስቀበል ክርስቶስ ቤተክርስቲያንን በወደደበት ፍቅር ልወድሽና ልንከባከብሽ አብረሽኝም የህይወትን ጸጋ እንደምትካፈይ አድርጌ ላከብርሽ በህይወት ዘመኔ ሁሉ በአንቺ ብቻ ጸንቼ ለመኖር ሁሉን በህይወት በሚጠብቅ በእግዚአብሔር መልካሙንም መታመን በመሰከረ በጌታችን በኢየሱስ ክርስቶስ በቅዱሳን መላእክትና እዚህ በተገኙ ምስክሮቻችን ሁሉ ፊት ቃል ገባለሁ። እኔ ምልሽ ማን ወዬ ብራዘር፣ እስቲ አይን ያወጣ ውሸት ንገረኝ። በነገራችን ላይ የኛ ምጣድ ማለት ፍላሽ ይቀበላል።
እና እንጀራ ዳውንሎድ አድርገህ ነው አመጣው። ምንም አይኩ ዶክተር አብይ ግን ዶክተር ነው እንዴ? ምን ነው? አይ ደሞዝ ጨመርልኝ እንዳይልኩ ምን እሱ ብቻ እናት ባንክ ሲያጠባሉ እንዴ? ምን ነው? አይ ሄደን እንድንጠባ ነበር። ሄደን እንጥባ እንዴ? እንዴ ብሎ ነው እንዴ ያዋለዱ ዶክተሮች እኮ ማለት ነው ፊቱ ነው ቂጡ ነው ብለው ለመለየት 3 ቀን የፈጀባቸው አይኑን እስኪገልጥ ድረስ። የሰፈር ሰው ራሱ ናስቴ ቆንጆ ብሎ ልኮቱን ላያቅም ነው ዘርታል ነበር። የሆነ ቀን እኛ ቤት መጣ ፊቱን በመስቶት ሲያይ መስቶቱ ደንግጦ ራሱን ሰበረ። ከዛ ማዘር ኑ እሱን ተውትና ምሳ ብሉ ብላ እንጀራ አቀረበ። ሲመጣ እንጀራውን እያዩት አይኑን ነው የጨፈነው። 5 ዓመት ቡና የተቆላበት ማንከክሸሻ ነበር በዛ ላይ ቋጣሪ ነው። የሆነ ቀን 1 ብር ጠፋት። ከ6 ወር በኋላ እሱ ኪስ ውስጥ አገኘው። ከዛ ሳንቲሙ ሳነሳው ሳንቲሙ ላይ ያለው አንበሳ ጸጉሩ ቀምሎ እያከከን ያገኘው። ቢና አቤት ናማ መጣው ጠብቀኝ እንዳትመጣ ቶሎ በል መጣው። አቤት ቢና እንዴት ነው ቤት እየወለወልኩኝ ነው። እሺ መጣው። ኧረ ቶሎ በል እየጠበቁ እኮ ነው። ሰው እየፈለገ ነው። ችግር የለም እሱ ጋር ጠብቀኝ። ወደ ቤት እንዳትገባ እናቴ ትቆጣኛለች። ኧረ ቶሎ በል እና መጣ ስላለችኝ ነው እንዳትገባሽ። 5 ደቂቃ ጠብቀኝ። እሱ ጋር መጣው። እንዳታስጠብቀኝ። ወደ ላርግ መጣው። ጨርሻለሁ። መውለል ነው የቀረ። ጠብቀኝ። ችግር የለም እንዳትገባ ግን እሱ ስማ ቲቪውን ወዴት ይዘህ ነው የምትሄደው? አናግረኝ እንጂ። ምን አገባ እንዴ? የስካሁኑ አልበቃ ብሎ ቲቪውን ልሸጠው ነው? አንተ እኔን አመክረኝምሽ? አይነ ስብህን ነው ማጠፋ። ቲቪውንማ እንድሸጥ አልፈቅድልህ። እንዲ አተ ማን አባስ ነው ከነው የምትቆጣጠረኝ? እኔ እንደፈለክ ልታረግ ትችላለህ፣ ግን ቲቪውን እንዳሸጠው የእናታችን አደራ ነው። ቢያንስ እሱ ይቀበል። ወይ ለካ የእናታችን ማስታወሻ ነው። አላወኩም ነበር። በእናት ቆይ ብር ነው አንፈልገው። ይኸው ግን የእናታችን አደራ ትመለሳለች። ታዲያ አይደል እንዴ የምፈልገው? በልንካ እቺን ጨርሻት እስክመጣ ተደበረበት። ስመጣ ወይ ሸጧለሁ ወይ ሌላ ብር አዘጋጀሽ። እኔ እኮ እናታችንን መርጫለሁ። ይብላኝ ላንተ የእናታችን አደራ ይበላ። የእናታችን አጥንት ይፈርዳልሽ። ሁሌ በእንደባከንክ ትኖራለህ። ሄሎ የማንንም ጎረምሳ ከምቀልብማ ይሄንኑ እየሰራው ቢኖር ይሻለኛል። ኪንሳ አንተ ልጅ ኢቲቴ እየመጣባኝ። አረ ምን አረኩ? ገና ከመንጋቱ አትስደበኝ በእናትህ። ሴጣን እሺ ደግሞ ምን እያረክ ነው? ጂሚያን ይገናጩ ልበል። አራንተ ልጅ ማከባካ አሁን አቀፈኛል። ወጣልኝ ከዚህ ቤት አለ በል። ቶሽ አሁን እሺ ከጓደኞቼ ጋር ልወጣ ነው። 200 ብር ነገር ወይ 200 ቦታ ያርገ ጃርሎ እንደ ምንድነው ጋዲያም ሹት ልጅ ብሎ ነገር የለም። ሻረሽቱ ምን እያረክ ነው ደግሞ? መሬቱ ከመሬት ጋር የምትላፈው ምን ሆነ? አንተ ዞር